ፊልሙ ሲጀምር አንዲት ይፍቱ ስራ የምትባል ከአባቷ በወረሰችው ንብረት በአንዲት ገጠራማ ቦታ ውስጥ በዘመናዊ የግብርና ስራ ውስጥ ተሰማርታ እጅግ ስኬታማ የሆነችና በዚያውም በገጠሩ ውስጥ እጅግ በጣም ትልቅ የግብርና ቦታ ያላት እንዲሁም ለአካባቢዋ ነዋሪዎች ትልቅ የስራ እድሎችን የፈጠረች ትምህርት ቤት፣ ቤተክርስቲያን፣ ውሃ፣ መብራትና ብዙ መሰረተ ልማቶችን ለነዋሪዎቹ ያበረከተች በአካባቢው ነዋሪዎችም በጣም የምትከበርና የምትወደድ እጅግ ቅንጡ የተባለ ህይወትን በዛው በገጠሪቷ ውስጥ የምትኖር ስኬታማና ውብ የምትባል ወጣት ሴት ነች። ምንም እንኳን ጠንካራና ታታሪ ሴት ብትሆንም ባጋጠማት የአእምሮ ጤና ችግር ስሯን በሙሉ ለ8 ዓመታት እርግፍ አድርጋ አቁማ የነበረ ቢሆንም ከብዙ ዓመታት በፊት በኮሌጅ በማኔጅመንት ትምህርት ላይ እያለች አብሯት ይማር የነበረ እንደ ወንድሟ የምታየው ጥሩነህ የሚባል በጣም የልብ ጓደኛዋ ነበረ። ለተጨማሪ ትምህርት ወደ ውጭ ሄዶ የነበረ ቢሆንም እሷ በጤና ችግር ምክንያት ቢዝነሷ እንዳሽቆለቆለና ትልቅ ኪሳራ ላይ እንዳለች ስትነግረው አብረው ይህንን የግብርና ስራ በፓርትነርሺፕ እንዲሰሩ ሲጠይቃት በጣም ደስተኛ በመሆን ተስማማና ከውጭ ሀገር ወደዚች ገጠር አብሯት ለመስራት ይመጣል። ይፍቱ ስራ ከጥሩነህ ጋር የግብርና ስራውን በጥሩ ሁኔታ መጀመሩን አስመልክቶ ብዙ ጋዜጠኞች ወደዚህ ገጠራማ ቦታ መጥተው ቃለ መጠየቅ እያደረጉላቸው ነበር። በመሃል አንዱ ጋዜጠኛ ስኬታማና ቆንጆ ወጣት ሴት ሆነሽ ግን ከወንዶች ጋር ጥሩ ግንኙነት የለሽም ብሎ የአእምሮ ህመሟን የሚቀሰቅስ ጥያቄ ሲጠይቃት እንደተለመደው ህመሟ ይነሳባትና በዙሪያዋ ያሉት ሰዎች በሙሉ የፊት ጭንብል አድርገው ሊጎዷት የሚፈልጉ ሰዎች መስሎ ይታያትና በጣም እየፈራችና እየተርበተበተች ታለቅሳለች። ጥሩነህም ጋዜጠኞቹን ካባረረ በኋላ ይህንን ጥያቄ የጠየቃትን ጋዜጠኛ በንዴት ደብድቦ ያባርረዋል። ይፍቱ ስራንም ቀስ ብሎ ያረጋጋትና ህመሙ ይሻላታል። በሌላ ቀን የቡሄ ዕለት ምሽት ዳመራ እያበሩ ይፍቱ ስራ መሳሪያ ተኳኩስ በደንብ ያስተማረችውን አንድ ታዳጊ ልጅ ጠመንጃ አውጥታ ሰጥተው ወደ ላይ ሲተኩስ እናያለን። በሌላ ጊዜ ደግሞ ሙሉ ፍራፍሬና አትክልቶቹ ባልታወቀ ችግር እድገታቸው እየቆመና እየደረቁ ስለመጡ ይፍቱ ስራ በጣም ሀሳብ ገብቷት ነበር። በዚህም ምክንያት ጥሩነህ በከተማው ላይ አለ የተባለውን ይልልኝ የሚባል አይነ ስውር ስመጥር የእጽዋት ሐኪም ወደዚች ገጠር ያስመጣዋል። ቢልልኝም የእጽዋቶቹን በሽታ በአግባቡ ምን እንደሆነ ተረድቶ ለእጽዋቶቹ ሕክምና መስጠት መጀመሩ ሁሉንም በሰራው ስራ ያስደስታቸዋል። በተለይ ይፍቱ ስራ በጣም ደስተኛ ትሆናለች። በሌላ ቀን በግብርና ስፍራ ውስጥ በትልቁ መሬት ላይ የፍልስፍና አምልኮ የሚል ጽሑፍ በቅጠል ተጽፎ ይታያል። ሰራተኞቹም ለጥሩነህ ያሳዩታል። ጥሩነህም ማን እንዲህ እንዳደረገ ሲጠይቃቸው እንደማያውቁ ሲነግሩት በፍጥነት ይህንን ነገር ይፍቱ ስራ ሳታየው እንዲያጠፉት ይነግራቸዋል። ምክንያቱም የይፍቱ ስራን ህመም ሊቀሰቅስ ስለሚችል። በሌላ ጊዜም ቢልልኝ ባመጣው የህክምና መፍትሄ እጽዋቶቹ ዳግም መለምለምና ወደ ጥሩ ሁኔታ መመለስ ይጀምራሉ። በዚህም የቢልልኝ የህክምና ጥበብ ይፍቱ ስራ ተደመማና ተደስታ ቢልልኝን በጣም ተደስታ እየፈነደቀች ስታመሰግነው ጥሩነህ ይፍቱ ስራ ለቢልልኝ በሰጠችው ክብርና አድናቆት የቅናት ስሜት ይሰማዋል። በሌላኛው ቀንም በዚህችው ገጠራማ ስፍራ በምትገኝ ቤተክርስቲያን አካባቢ ባለ ዛፍ ግንድ ላይ የፍልስፍና አምልኮ የሚል ጽሑፍ ተቀርጾ ይገኛል። በሌላ ጊዜ ደግሞ ይፍቱ ስራ ለንስሐ አባቷ የአባቷ መሞት እጅጉን አሳዝኗት እያለ የወንድሟና የልብ ጓደኛዋ በሰው እጅ መገደል በእጅጉ ጎድቷት የነበረና ከጎኗ የኔ ነው ብላ የምትተማመንበት ሰው ለረዥም ጊዜ አታ የነበረ ቢሆንም አሁን ግን ጥሩነህ በሚያደርግለት እንክብካቤና ለሷ የማይሆነው ነገር እንደሌለ አስተውላ በጣም እያሳዘናት እንደሆነ ለንስሐ አባቷ ስትነግራቸው ንስሐ አባቷ ፍቅር ይዟት ሊሆን እንደሚችል አስበው ይስቃሉ። ከዚህም በኋላ ይፍቱ ስራ ከጥሩነህ ጋር ከጓደኝነት በዘለለ አይነት የፍቅር ስሜት መቀራረብ ቢጀምሩም በተደጋጋሚ ቢልልኝ በሁለቱ የፍቅር ቅርርብ መሃል በአጋጣሚ እየተገኘ በተደጋጋሚ ሊገላለጹት በእንጥልጥል ያቆበቆበ ፍቅራቸውን ያቋርጣቸዋል። ጥሩነህም ይህ የቢልልኝ ተግባር ሲደጋገምበት በመናደድና የቢልልኝ ሁኔታዎች በመጠራጠር አይጥ ከጠፋ ድመት አያስፈልግም ብሎ እጽዋቶቹ ታክመው ስለዳኑ ቢልልኝን ለማሰናበት ያስብና የሽኝት የራት ድግስ አዘጋጅቶ ሁሉም ሰራተኛ በተገኙበት ፕሮግራም ያደርጋል። በድግሱም ላይ ቢልልኝ ንግግር እንዲያደርግ ሲጋብዙት
እጽዋቶቹ 99.9 በመቶ በመዳናቸው ደስ እንዳለውና ነገር ግን ድጋሚ የእጽዋቶቹ የባክቴሪያ በሽታ በድጋሚ አገርሽቶ ደግሞ እንዳይጠሩት 100% እጽዋቶቹ እስኪድኑ እዚሁ ሆኜ ለመከታተል እፈልጋለሁ ብሎ እዛው ይቆያል። ጥሩነህም በቢልልኝ ተግባር ይናደድና ቢልልኝን ወደዚህ ገጠር እንዲመጣ ያገናኘውን የቢልልኝና የጥሩነህ የጋራ ወዳጅ የሆነው ሰው ጋር ደውሎ ችግር ከመፈጠሩ በፊት መጥቶ ቢልልኝን ይዞለት እንዲሄድ አስጠንቅቆ ይነግረዋል። ሰውየውም በማታ በአስቸኳይ ወደዚህ ገጠር ይመጣል። ሐይቁ ጋር ቆሞ ከማን ጋር እያወራ እንደሆነ ሳይታወቅ ከጀርባው አብሮት የሚያወራው ሰው ወቅቶ ሲገለውና ሐይቁ ውስጥ ይጨምረዋል። በንጋታውም የዘመን መለወጫ በዓል ዋዜማ ነበርና ሁሉም በምሽት ተሰብስበው ችቦ እያበሩ ሳለ ይፍቱስራ የሐኪም ቢልልኝን አለመገኘት አስተውላ ለቤት ሰራተኛዋ ለትሩፋት ሄዳ እንድትጠራው ትነግራታለች። ትሩፋትም ወደ ቢልልኝ ቤት ስትገባ ክፍሉ ውስጥ አጣችውና ከመውጣቷ በፊት የቢልልኝን ዕቃዎች ስትነካካ ማየት የሌለባትን ቢልልኝ አይነ ስውር እንዳልሆነ የሚያመለክት መረጃዎች ስታይ ቢልልኝ ከጀርባዋ ይደርስባታል። እናም እንዳወቀችበት ሲገባው ከመጮዋ በፊት በእጁ ከያዘው ምርኩዝ ወይም ከዘራ ውስጥ ተነቃይ ጩቤ በመምዘዝ አንገቷን ወቅቶ ይገላታል። መጀመሪያም ላይ የተገደለውም ሰውዬ በዚሁ አይነት በተመሳሳይ ጩቤ ነበር የተገደለው። በንጋታውም የአካባቢው ሰውና የትሩፋት ባል ታዬ እጅግ በጥልቅ ሐዘን ውስጥ ሆነው በአዲስ ዓመት በእንቁጣጣሽ ዕለት ትሩፋትን ይቀብሯታል። ታዬም ከለቅሶ ላይ በድንገት በመነሳት የሚስቱን ገዳይ ለመበቀል ጠመንጃ ይዞ ወደ ጫካ ይሸፍታል። ይፍቱስራና ጥሩነህም ታዬ ሚስቴን የገደሉብኝ የአገሬ ደመኞች ናቸው ብሎ እነሱን ለመበቀል መሸፈቱን ሲሰሙ ታዬ ከሰዎቹ ጋር ደም ከመቃባቱ በፊት እንፈልገው ብለው መንገድ ሲጀምሩ ቢልልኝ የመኪናው መንገድ ላይ ገብቶ ያስቆማቸውና ትሩፋትን እዚህ ብቻዬን ባዶ ቤት ለማን ጥለሽኝ ነው የምትሄጂው? ነገሮች ያስፈርተውኛል፣ ባዶ ቤት ትተሽኝ አትሂጂ ብሎ ይፍቱስራን ያሳምናትና አብረው ትመለሳለች። ጥሩነህ ብቻውን ታዬን ፍለጋ ይሄዳል። ይፍቱስራና ቢልልኝም ሳሎን ተቀምጠው ሻይ እየጠጡ ይፍቱስራ ስለ ጥሩነህ መልካም ነገሮች ስታወራለት ቢልልኝ ንዴቱን መቆጣጠር አቅቶት እያመመኝ ነው ወደ ክፍሌ ውሰጂኝ ይላትና ክፍሉ አስገብታ ታስተኛዋለች። ልብሶቹን አንስታ ሻንጣ ውስጥ ስትከትለት ሻንጣ ውስጥ የራሷን ፎቶዎችና ሌሎች አስደንጋጭ ፎቶዎችን ታገኛለች። ደንግጣ ወደ ቢልልኝ ስትዞር ከኋላዋ አንገቷ ላይ መርፌ ወቅቶ ያደነዝዛታል። እየወደቀች አንተ ማነህ ስትለው አስቻለው ነኝ ይላታል። አስቻለው ማለት በእሷ ፍቅር ምክንያት ጓደኛዋንና ወንድሟን የገደለ እሷንም ጭንብል አድርጎ ጫካ ውስጥ የደፈራትና ለአእምሮ ህመም የዳረጋት ሰው ነው። ህመሟ ሲነሳባትም ሰዎች ጭንብል አድርገው ሊጎዷት የሚመጡ የሚመስላትም ለዛ ነው። ቢልልኝ ከወጋት መርፌ ስትነቃ መጋዘን ውስጥ እጅና እግሯን አስሯታል። ቢልልኝ ይፍቱስራን አግቷት ከሚያደርጋቸው ድርጊቶችም ጤነኛ አለመሆኑንና የአእምሮ ታማሚ መሆኑን እንረዳለን። ጥሩነህ በተደጋጋሚ ለይፍቱስራ ቢደውልም ሊያገኛት ስላልቻለ በፍጥነት ወደ እሷ መመለስ ይጀምራል። ቢልልኝ ይፍቱስራን ያገታት መጋዘን ውስጥ እንዳሰራት ከደፈርኩሽ በኋላ ከትንሽ ጊዜያቶች በኋላ ተመልሼ መጥቼ ሳይሽ ሆድሽ ገፍቶ ነበር እና ልጄስ ብሎ ይጠይቃታል። መልስ ሲያጣ በታሰረችበት ከኋላዋ በገመድ አንገቷን ያንቃታል። ጥሩነህ ይደርስበትና ከቢልልኝ ጋር መደባደብ ይጀምራሉ። ብዙ ከታገሉና ከተመታቱ በኋላ ጥሩነህ አሸንፎ ከጣለው በኋላ ይፍቱስራን ለመፍታት ሲዞር ቢልልኝ ከወደቀበት ተነስቶ ጥሩነህን በብረት ጭንቅላቱን መጥቶ ይጥለዋል። ወዲያውኑ ቢልልኝ ከኋላው በተተኮሰበት ጥይት ጀርባውን ተመቶ ይሞታል። ተኩሶ የገደለውም ይፍቱስራ በየዓመት በዓሉ ጠመንጃ እየሰጠች መተኮስ ታለማምዶ የነበረው ሕፃን ልጅ ነው ተኩሶ የገደለው። ይህ ልጅ ይፍቱስራ ተደፍራ የወለደችው ልጅ ነበር። ይፍቱስራም ልጇን አባትህን የገደልከው ለምን ብለህ ኃጢአት ሰራ ስትለው ኃጢአት አለመስራት የምርጫ ጉዳይ እንጂ ጻድቅነት አይደለም እናቴ ብሎ ይመልስላታል። ከቀናቶች በኋላ ታዬም ከሸፈተበት ጫካ ይመለሳል። ሁሉም የእርሻው ሰራተኞች ታዬ ንስሐ አባቷና ልጇን በተገኙበት ይፍቱስራና ጥሩነህ ሲጋቡ እያሳየን ፊልሙ ያልቃል።